አይዟችሁ ይህ የምታዩት ስዊዘርላንድ አይደለም። እዚሁ ሀገራችን ውስጥ ከአዲስ አበባ በ145 ኪሎ ሜትር ርቀት ላይ የሚገኘው ወንጪ ነው። ይህ የምታዩት ወንጪ ኢኮሎጂ የሚባል ሲሆን ወደ ውስጥ እንደገባችሁ ይህን መሰለ የሚያምር አነስተኛ የውሃ ፏፏቴ ታያላችሁ። ቆም ብላችሁ ትንሽም ካያችሁ ስዊዘርላንድ የገባችሁ ሊመስላችሁ ይችላል። ከዛም ዞር እንዳላችሁ የወንጪን ሐይቅ በቅርብ እይታ ከነዚህ ከሚያማምሩ ክፍሎች ጋር ታያላችሁ። ወደ ውስጥ ሳንገባ ከሆቴሉ ጀርባ ስንሄድ ማታ ካምፋየር አድርጋችሁ ቁጭ ብላችሁ የምትጫወቱበት እንዲህ የሚያምር አነስ ያለች ቦታ ያለች ሲሆን ከዛው በተወሰነ ርቀት ላይ ሐይቁ ዳር መድረስ ትችላላችሁ። ይህን የሚያምርም ቪው ከዛ ሆናችሁ መመልከት ትችላላችሁ። ከዛም በቀጥታ ወደ ውስጥ የገባን ሲሆን እንደገባችሁ ይህን የመሰለ የሚያምር ኢንቴሪየር ከሚያምር ሀገራዊ ታሽ ጋር የምታዩ ሲሆን ወደ ውስጥ እንደገባችሁ የተለያዩ ሚቲንግ ሩሞችን የያዘ ክፍል ታገኛላችሁ። እሱን እንዳለፋችሁ ወደ ቸቦ ሬስቶራንት ትገባላችሁ። ይህን የመሰለ የሐይቁን ቪው የፈለጋችሁትን ሀገራዊ ወይም የውጭ ምግቦችን ያዛችሁ መጠቀም ትችላላችሁ። ከዛም ከሬስቶራንቱ ጎን ወዳለው ወደ ሊበን ባር ጎራ ያለን ሲሆን ባሩን ሌላ ታሪክ በሉት በጣም ነበር የሚያምረው። ከዛው ባር አጠገብ ይህን የመሰለ ቴራዝ ያለ ሲሆን ይህን የመሰለ ቪው ማየትም ትችላላችሁ። ከዛም በዚህ በሚያምር ደረጃ ወደ ታች እንደወረዳችሁ ሃራ ሊበን የሚባል የመዋኛ ክፍል የምታገኙ ሲሆን ይህን የመሰለ የሚያምር የመዋኛ ገንዳ ውስጥ ገብታችሁ መዋኘት ትችላላችሁ። ከዚህ ክፍልም ጎን ሐይቁን እያያችሁ ጂም መስራት የምትችሉበት ክፍል ያለ ሲሆን ከጂም ክፍሉም አጠገብ ስፓ ክፍሎች ያሉ ሲሆን ብቻ ምን አለፋችሁ ሁሉንም ሰርቪሶች አንድ ላይ ማግኘት ትችላላችሁ። ዲቴል ኢንፎርሜሽንም ከፈለጋችሁ ወንጪ ኢኮሎጂ በኢትዮጵያን ስካይላይት ሆቴል ብላችሁ ካልሆነ ወንጪ ija.com በማለት ሁሉንም ኢንፎርሜሽኖች ማግኘት ትችላላችሁ። ይህን የመሰለ የምረገነት የሆነ ቦታ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር በመሄድ እንደኛ የማይረሳ ጊዜ ማሳለፍ ትችላላችሁ። አደራ ፖስት ያደረጋችሁት ቪዲዮ ወይም ፎቶ ላይ አዳዲስ ፉድ ስም ሜንሽን ማድረጋችሁ እንዳትረሱ።